እና ተስፋዬ ጫላን፣ ሰለሞን ይርጋን በሽጉጥ ሊገሉኝ የነበሩ ሰዎች ነበሩ። ለስህተቱና ለችግሩ ግን ማንም ኃላፊነት አይወስድም። አገልጋይነት በኢትዮጵያ ምድር እንደገና እንዲወደድ አደርጋለሁ። ካፈርኩ አይመልሰኝ አይነት ድርቅና አያስፈልገውም። ማንም ምንም አያመጣም። ጣት መጠቋቁም እዚህ አዲስ አበባ መጥቶ መመለስ ለኛ ብርቅ ነበር። እኛ እንደ ሀገር ከምናቅደው ውስጥ እስከ 80% አይተገበርም። ስኬት አይደለም ብትለኝ ምን ልትለኝ ነው ታዲያ? እንደውም አንዳንዴ መጽሐፍ አንብበህ ነው የምታስተምረው ይሉኛል። እኔ የሰው መዳፍ አንብቤ እንዴት አስተምራለሁ? እኔም ማነባው መጽሐፍ ነው። ክብር የሚገባው አምልኮ የሚገባው አቀባበል የሚገባው ኢየሱስ እንጂ እኔ አይደለም። እንደ አገልጋይ እኛ ፖለቲከኞች አይደለንም። ስጋትም የለብንም፣ ጠላትም የለብንም። ለመቃብር ቦታ ለማግኘት መከራውን የሚበላ ጴንጤ የነበረበት ዘመን ነበረ። ኢየሱስ ከማርያም ስጋ አልነሳም። ኢትዮጵያ ውስጥ ይቅርታ መጠየቅ በዛ ይቅርታ እድሜ ዘመን ስትደበደብ ነው ትኖራለህ። ልክ አይደለም ይላችኋል። ስለዚህ አትስሙት ነው ያለው። ፓስተር መሆን አትፈልግም? ጌታ በኢየሱስ ወንጌል ምን ነው? ሙሉ በሙሉ የዚህ ዘመን አገልግሎት ምንም ደግ ነገር የለውም። ነቢያት በነበሩበት ዘመን ችግር ጠፍቷል። አገልግሎታችንን በሚደግፍ ህዝብ ላይ መታጀብ ትክክል ነው። እንዲሁም ደግሞ ቴሌቪዥኑን ለዘላለም ነው ባላየሁት እንድትል የሚያደርጉ ሰዎችም አሉ። መኪና በራሱ ስኬት አይደለም፣ ፐርፐዝን የምታሳካበት መንቀሳቀሻ ነው። እቺን ጥቁሯን መጽሐፍ ከያዙ በኋላ ወደ ኋላ መመለስ የለም። መስሚያ እንደሌለኝ እንዲያውቁ